እንችለውም ነበር። ጣሊያን ኢትዮጵያን ሲወር የኢትዮጵያ አርበኞች ወደ አድዋ ሲዘምቱ መቼም ከፈረንጅ ጋር ታግለው ያሸንፉም ብለው ስላመኑ በተለይ ሐረር ላይ የተደረገው ነው የምነግራችሁ። የአርበኞችን ሚስቶች እስላሞች እየቀሙ ግዴታ ያለ ፈቃዳቸው ሚስት አደረጓቸው። መቼም ከፈረንጅ ጋር ታግለው በደህና አይመለሱም ብለው በዛው ሞተው ይቀራሉ ብለው ስላሰቡ እና የአርበኞቹ ሚስቶች በተለያዩ ክፍለ ሀገሮች ይሄን አድርገውታል። እነሱ ሚስቶቻቸውን አግብተው ልጅ ወልደው መኖር ነበር ያሰቡት አገር እነሱ አልዘመቱም። ግን በኋላ እግዚአብሔር ረድቷቸው አርበኞች ድል አድርገው ተመለሱ። በዚያ ሰዓት ነው እንግዲህ ክፉ ጦርነት ነበረ። በነገራችን ላይ ከዛ መልስ በኋላ ስላልተጻፈ ነው እንጂ ይሄ ታሪክ እንዲህ አይነቱን ኢትዮጵያውያን ስለማይጽፉት ነው፣ ንቀው ስለሚተውት ነው። አርበኞች እንደገና ደግሞ ከእንደዚህ አይነት ሰዎች ጋር ጦርነት ገጥመው ነበረ። ከሀገራችን ይውጡልን የሚል አቋም ነበራቸው። በኋላ እንደገና በግልግል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጦርነቱ ማብራ ዘምታለች። እነዚህንም ሰዎች በማትረፍ ደረጃ ሽማግሌ ሆና እንደገና አርበኞችን ለምና ጉልበታቸው ላይ ወድቃ ያዳነቻቸውና ኢትዮጵያዊ ሆነው እንዲኖሩ ያደረገቻቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን